ሰላም እንደምን አላችሁ? እንደተለመደው በሌላ በሲኦሲ ፕሮጀክት ጥያቄ ተገናኝተናል። ስለዚህ ለማየት የምንሞክረው ምን ነው? ፔሮልን ነው ማለት ነው። በአዲሱ አዋጅ መሰረት እንዴት ፔሮልን ካልኩሌት እናደርጋለን የሚለውን እስከ መጨረሻው ካያችሁ በግልጽ እናያቸዋለን። ኢቭን ዴዘርት አላዋንስ ቢኖረው እንዴት ካልኩሌትድ ይደረጋል የሚለውን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ተከታተሉ። ስለዚህ አዲሱ ህግ መሰረት ምንድነው ማለት ነው? በርደንን ያለውን ጫና ለመቀነስ ተብሎ ምን ተደርጓል ማለት ነው? ማሻሻያዎች የተደረገላቸው አሉ። ሲምፕሊፋይ። ስለዚህ ታክስ ኤግዛምት የሚደረገው ድሮ እስከ 600 ብር ነበር አይደል? አሁን ግን ትሪሾልዱ እስከምን ሆኗል ማለት እስከ 2000 ብር ድረስ ሆኗል ማለት ነው። ታክስ ኤግዛምት የሚደረግበት ማለት ነው። ይህ የታክስ ብራኬት ምንም የማይከፈልበት ከ0 እስከ 2000 ባለው ታክስ ኤግዛምት የተደረገበት በማን ከተባለ ታክስ ፕሮክላሜሽን 1395 ህዝባር 2017 መሰረት ማለት ነው። በዚህ መሰረት ይህን የሚመስለው ያው ፈተና ላይ ስትገቡ ይህን ስለማይሰጣችሁ በቃላችሁ ለመያዝ ሞክሩ። ከ0 እስከ 2000 ያለው ምንድነው? 0% ነው። ኢንፍሪ የምንለው ትሪሾልዱ ኤግዛምት የሚደረገው ነው። ከ2001 ብር ጀምሮ እስከ 4000 ብር ግን ያለው ምን ይሆናል? ታክስ ሬቱ በ15 ይሆናል። ዲዳክትድ የሚደረግለት ስንት ነው? 300 ብር ይሆናል ማለት ነው። ከዛ እስከ 4001 እስከ 7000 ሲሆን 20% 500 ብር። ከ7001 እስከ 10000 25% ዲዳክትድ የሚደረገው ስንት ነው? 850 ይሆናል ማለት ነው። ከ10001 እስከ 14000 ሲሆን ስንት ነው? 30% ዲዳክትድ የሚደረገው ስንት ነው? 1350። ኦቨር 14000 በላይ ከሆነ ስንት ይሆናል? 35% ይሆናል። ዲዳክትድ የሚደረግልን 2050። ስለዚህ ምንድነው የምናደርገው ማለት ነው? የታክሰብል አማውንቷን ታይምስ በታክስ ሬት እናደርግና ከዛስ ሌስ ዲዳክትድ አማውንት ኮንስታንቷን ነው እየቀነስን ነበር የምንመጣው አይደል? ስለዚህ ጂን ሚሞራይዝ ለማድረግ ሞክሩ። በዛ መሰረት የተሰጠን ምን ይላል? ይኸው የሰራተኛ የስም ዝርዝር አለ፣ ታይትላቸው አለ፣ ቤዚክ ሳላሪያቸው የሚከፈላቸው አለ፣ ዴዘርት አላዋንስ አለ፣ ለትራንስፖርቴሽን አላዋንስ የተመደበላቸው አለ፣ ኦቨርታይም ኦቲ የሰሩት አለ ማለት ነው። ስለዚህ እዚህ ጋ የተሰጡት ስንት ናቸው? 4 ናቸው። አዳነ ዮሴፍ ተሰጥቶናል፣ በርሲሳ መርጋ፣ ሲሳይ ተመስገን እና ኪያ አሰፋ። ስለዚህ እያንዳንዳቸውን እንይ። ኦቨርታይም ላይ ሲሰጠን ምን ዲፈር የሚያደርጋት እዚህ ጋር 10 ሀወርስ ይላቸዋል። አዳነ ዮሴፍ የሰራው ከ6 ፒኤም እስከ 6 ከ10 ፒኤም ሶሪ እስከ 6 ኤኤም ምን ይላቸዋል። በርሲሳ መርጋስ ምን ከ6 ፒኤም እስከ 10 ፒኤም ምን ይላቸዋል። ሲሳይ ተመስገን መቼ ነው የሰራው? 6 ሀወርስ ዊክሊ በእረፍት ቀናቶች። ኪያ አሰፋስ ፐብሊክ ሆሊዴ ለበዓላት ቀናቶች ገብቶ ነው የሰራው ማለት ነው። ይህንን ከያዝን አሁን ጥያቄው ላይ የተሰጡን አዲሽናል ኢንፎርሜሽኖች ነው። ወርኪንግ ሃወርስን ስንት ነው ይላቸዋል? 40 ሃወርስ ነው በሳምንት መስራት ያለበት። ማለትም በቀን 8 ሰዓት ታደርጉት 8 ታይምስ 5 40። ስለዚህ ከሰኞ እስከ አርብ ነው መስራት ያለበት። በአጠቃላይ በወር ውስጥ መስራት ያለበት ስንት ነው? 160 ሃወርስ ነው ማለት ነው። ፔንሽን የጡረታ ማዋጣት ያለባቸው ይላል ማለት ነው። ኢምፕሎይ ሰራተኛው ስንት አላችሁ? 7%። ቀጣሪው ድርጅት ስንት ይላቸዋል? 11% ኦፍ ምን ከምን ላይ ነው ካልኩሌትድ የሚደረገው? ቤዚክ ሳላሪ። ፔንሽን ካልኩሌትድ የሚደረገው ሆነ ቤዚክ ሳላሪ። ታክሰብል አላዋንስ ላይ ደግሞ ኤኒ አላዋንስ አማውንት ኤክሲድ 800 ኢትዮጵያ ብር ኢዝ ሰብጀክት ቱ ኢንካም ታክስ። ያ ማለት ምን እያላችሁ ነው ማለት ነው? አንድ ነገር ታክስ ይኸውላችሁ ዲዳክትድ የሚደረገው በኖርማል ትራንስፖርቴሽን አላዋንስ ሲሆን ምን ከ600 ያለችው ኤግዛምት ትደረጋለች። ከዛ ውጭ ያለው ግን ምንድነው ለታክስ ተጋላጭ ነው ብለን ነበር አይደል የምንወስደው። በዚህ መሰረት ግን በሰጠን መሰረት እንሰራለታለን። ከዛ ጂአርዲ ብሏል፣ ግሬት ኢትዮጵያን ሬኔሳንስ ዳም። ለሱ ደግሞ ኮንትሪቢዩት የሚደረገው ስንት ነው አላችሁ? 10% ዲዳክሽን ፍሮም ቤዚክ ሳላሪ ፎር ኦል ኢምፕሎይስ። ከሁሉም ላይ 10% ይዋጣል አላችሁ። ከዛ ኢምፕሎይ ስፔሲፊክስ ላይ ደግሞ ኪያ አሰፋ ምን አረገ? አዲሽናል ምን ያደርጋል? ለክሬዲት አሶሲዬሽን ሴቪንግ የሚያደርጋት ስንት ብር አለችን? 1000 የኢትዮጵያ ብር አለችን ማለት ነው። ይህንን ከያዝን ምን እናርግ? አሁን ፔሮሉን መስራት እንችላለን ማለት ነው። ስለዚህ መጀመሪያ መቅደም ያለበት ምንድነው? ኦቲን ዲተርማይን ማድረግ አለብን። ኦቲን ዲተርማይን ለማድረግ የመጀመሪያው ስቴፕ ይላችሁ የኦቲን ሬት አስታውሱ። ይሄ ሰውዬ በምን ሰዓት ነው የሰራው? በዴይ ታይም ነው? ናይት ታይም ነው? ዊክሊ ነው? ፐብሊክ ሆሊዴ? ዴይ ኦቨር ታይም የምትባለው ይኸው ልብ ብላችኋል። ከ6 ኤኤም እስከ 10 ፒኤም ያለችው ስንት ትባላል?
በ1.5 የምትባዛው ዴይ ታይም ትባል። ናይት ታይም የምትባለው ከ10 ፒኤም ከምሽቱ 4 ሰዓት ጀምሮ እስከ 12 ሰዓት ድረስ ያለችው ስነ 1.75 ማለት ነው። ዊክሊ የሳምንት እረፍት ቀን እሁድን ብለን የምናስባቸው ስነ በሁለት ይባዛል። ፐብሊክ ሆሊዴይ ሲሆንስ በ2.5 ይባዛል ይላቸዋል። ይሄንን የግዴታ ማስታወስ አለባቸው። ስለዚህ ይሄንን ካል ሃወርሊ ሬት እንዴት ነው ዲተርማይን የሚደረገው? ሬቷን እንዴት ነው የምናገኘው ከተባለ የሰውየው ቤዚክ ሳላሪ ሲካፈል በግዴታው ስንት ሰዓት ነው ስራ የሚለው 40 ዊክሊ ወይም አይደል? እሱን ደግሞ አባስታችሁ ማምጣት ይችላል። 160 ባይሰጣችሁ ራሱ 40ን በአራት ሳምንት ብታባዙት 160 ነው አለ የሚመጣው። በዛ መሰረት 40 ዊክሊ ኦቨር 160 ሃወርስ። እቺን ካገኛችሁ በኋላ ምንም ማግኘት ይቻላል። ኦቲን እርኒንግን ማድረግ ይቻላል። ኦቲ እርኒንግ ማለት ምንድነው? ኦቲ ሃወርስ ሰውየው የሰራው ሰዓት ታይምስ ሃወርሊ ሬት የምናባዛባት ታይምስ ምን መልቲፕላየሯ ማለትም እቺ ስታንዳርዷ ማለት ነው። በዚህ ስታንዳርድ መሰረት ነው የምንሰራው ማለት ነው። ይህንን ካልን እስቲ የአንድ ሰራተኛ የመጀመሪያውን የአዳነ ዮሴፍ ወይም የማናጀሩ ወስደን እንመስላል። የማናጀሩ ቤዚክ ሳላሪው ስንት ነበር? 15000 አይደል? 15000 ሲካፈል ለ160 ስናረጋ ስንት መጣች? 93.75 ኢትዮጵያን ብር ፐር ሃወር። አሁን ሃወርሊ ሬት አገኘ። ሃወርሊ ሬት ካገኘን ቀጣይ ምንም ማግኘት እንችላለን? ኦቲን ለማግኘት ምንድን እናደርገው? የሰራባት ኦቲ ሃወርስ ታይምስ ከዛስ ሃወርሊ ሬት ታይምስ ምን ስታንዳርዳችን። እቺ ኦቲዋ ስታንዳርድ ናይት ሺፍት ስለሰራ በስንት ነው የምናባዛለን? በ1.75። ስለዚህ በፎርሙላው መሰረት የሰራውን ካልኩሌት ማድረግ 10 ሃወር ነው የሰራው ታይምስ ይሄው ከላይ ያመጣናት ሃወርሊ ሬት አለች 93.75 ታይምስ በ1.75 ምክንያቱም የተሰራው ከምሽቱ 4 ሰዓት ጀምሮ በሚለው ውስጥ ሬት ውስጥ ለሚገኝ ማለት ነው። ስለዚህ በዚህ ሲመጣ እንዲመጣ 1640.62 ትመጣለች። ይቺ ኦቲዋ ነች ማለት ነው። የማ የአዳነ ዮሴፍ። ስለዚህ ሁሉንም ሰራተኞች እንዲየሰራን ነው የምንሄደው ማለት ነው። ይሄን ከሰራን ግሮዝ እርኒንግ ማለት ምን ማለት ነው? ግሮዝ እርኒንግ ማለት ቤዚክ ሳላሪ ፕላስ ቶታል አላዋንስ ፕላስ ምን ኦቲ፣ እነዚህ ነገሮች በአጠቃላይ ሲደመሩ ምን ይሆናል? ግሮዝ እርኒንግ እንለዋለን። ስለዚህ ቤዚክ ሳላሪ ምን ማለት ፊክስድ የሚከፈለው ነው። ቶታል አላዋንስ የምንላቸው ዴዘርት አላዋንስ ሊሆን ይችላል፣ ትራንስፖርቴሽን አላዋንስን ሊጨምር ይችላል ማለት ፕላስ ምን አለን? ኦቲ እርኒንግ። ኦቲ ደግሞ ካልኩሌት የሰራው ሰዓት ትርፍ ሰዓት ይኖራል። እሱም በአጠቃላይ ደምረን የምናመጣው ምን ይባላል? ዊ ኮል ኢት ግሮስ እርኒንግ እንለዋለን። ይህን ካገኘን እስቲ አሁን ዴዘርት አላዋንስ ትንሽ ነገር እንድታዩልኝ ስለምፈልግ ነው እቺን ያካተትኳት። ምን ይላል? የስራ ቦታ አስቸጋሪ የሚከፈል አበል። የስራ ቦታ አስቸጋሪ ከፍተኛ ሙቀት ወይም ለኑሮ አስቸጋሪ በመሆኑ ወይም በሌላ ተመሳሳይ ምክንያት በተቀጣሪው ሊደርስ የሚችል ጉዳት ከግምት ውስጥ በማስገባት ለሚደርስበት ጉዳት የሚከፈል አበል ሲሆን ይላል። በስራው ቦታ አስቸጋሪ ምክንያት የሚከፈለው አበል ከግብር ነፃ የሚደረግ ከግብር ፍሪ ኤግዛምት የሚደረግለት ምንድነው? የሲቪል ሰርቪስ ኮሚሽን ባወጣው መመሪያ መሰረት አንደኛ ደረጃ ቆላ ከሆነ ክስ ከደሞዙ 40%፣ ሁለተኛ ደረጃ 30%፣ ሶስተኛ ደረጃ 20% የሚከፈል ነው። እነዚህ ኤግዛምት የሚደረግለት መጠን አለ ማለት ነው። ሌትስ ሴይ በእኛ ጥያቄ ላይ በ40% ብለን እንውሰደው። አሁን ዴዘርት አላዋንሳችን የ40% ቢሆን ስንት ነው? 6000። ስለዚህ የኛ የተሰጠን ግን ስንት ነች? 2500። ስለዚህ ሙሉ በሙሉ ምንድነው ማለት ኤግዛምት ይደረጋል። እያንዳንዱን ብታያቸው ኤግዛምት የሚደረጉ ናቸው ማለት ናቸው። ስለዚህ ታክስ ውስጥ አይጋለጡም፣ ለታክስ አይጋለጡም ማለት። ስለዚህ ካመጣ ነው ግሮዝ ላይ ምንም ማግኘት እንችላለን? ታክሰብል ኢንካም ማግኘት ይችላል። ግሮዝ ያመጣ ነው ስንት ነው? 19940 የአዳነ ዮሴፍ። ከሱ ላይ ምን እንቀንሳለን? ሌስ 2500 የዴዘርቷ ፕላስ ምን ትራንስፖርቴሽኗ 800 ከ800 በላይ ነው የተባለ 800 ስንቀንስ ስንት ይመጣል? 16640.62። ይቺ ምንድነች? ታክስ ካልኩሌት የሚደረግባት ወይም ለታክስ ተጋላጭ የሆነችው ማለት ነው። ይህንን ከያዝን ምን ማድረግ እንችላለን ማለት ነው። አሁን 16640 የትኛው ታክስ ብራኬት ውስጥ ነው የሚገኘው? ለማስታወስ ያህል እዚህ ጋር ጽፌላችኋለሁ። ይሄው። ስለዚህ የትኛው ውስጥ ነው የሚገኘው? ኦቨር ከ14000 በላይ። ስለዚህ በስንት ነው የምናባዛው? በ35%። ይሄው ሳባዛ ስንት መጣች? 5824.217 ብላይ።
እሷ ላይ ዲዳክትድ የምናደርገው ስንት ነው? 2050 ስንቀንስ ምን ያገኘን? 3700። አዎ ቺን አማውንት ታመጣላችሁ ማለት ነው። ይህንን ካመጣን አሁን ምኖቹ ማንዳቶሪ ደግሞ አሉ። ማለትም የጡረታ የምንላቸውና ለምን ለግሬት ኢትዮጵያን ሬኔሳንስ ዳም የምናዋጣው። ስለዚህ ይሄ ኦልዌይስ ምንድነው የምናችን ከቤዚክ ሳላሪ ነው። ፔንሽን በተለይ አደራ ከምን ላይ ነው? ከቤዚክ ሳላሪ። ስለዚህ የአዳነ ዮሴፍን 15000 7% ሲሰሩ ስንት ነው? 1050 ይመጣል። ግሬት ኢትዮጵያን ሬኔሳንስ ዳም ደግሞ 10% ስትሰሩ ስንት ይመጣል? 1500። ቶታል ስንት ይቀነሰው? 2550 ኢትዮጵያ ብር ይመጣል። ስለዚህ አሁን እዚህ ጋር ምን ይላል? These deduction are calculated strictly ምን አለ? on the basic salary። ቤዚክ ሳላሪ ማለት ማና ማንን ሳይጨምር አላዋንስን አይጨምርም፣ ኦቲን አይጨምርም ማለት ግልጽ ነው አይደል? አላዋንስን ኦቲን ሳይጨምር ነው መኖች ፔንሽንም እነዚህ ጂአርዲ ግዴታ የሆኑ ማንዳቶሪዎችን የምንሰራበት ማለት ነው። ስለዚህ ኔት ፔይ ማለት ምን ማለት ነው? ካገኘነው ግሮስ አርኒንግ ላይ ሌስ ምኖች ቶታል ዲዳክሽኖችን ስንቀንስ ማለት ነው። ስለዚህ ቶታል ዲዳክሽን የሚባሉት እነማን ናቸው? ኢምፕሎይ ፔንሽን አለ፣ ጂአርዲ አለ፣ ወይም ደግሞ አዘር ክሬዲት ሴቪንጎችን በአጠቃላይ እነዚህ ተደምረው ከምናችን ላይ ከግሮስ አርኒንጋችን ላይ ስንቀንስ ምን እናገኛለን? ኔት ፔይ ይገኛል። ስለዚህ በዚህ መሰረት የአዳነን ምን እናደርጋለን? ግሮስ አርኒንጉ ስንት ነው? 19940.72 ሲቀነስ ኢንካም ታክሱ ስንት ነው? 3774.217። እቺ እንዴት መጣ ካላችሁ ወደ ኋላ መመለስ ይቻላል። ፔንሽንም ስለሰራም ማየት ትችላላችሁ። የአርዲዩ ስንት አለችን? 1500። እነዚህ ሶስቱን ስንቀንሳቸው በቀይ ያሉትን ከግሮስ እርኒንግ ላይ ምን እንገኝ ኔት ፔይ እንዲተርማይን ማድረግ ይቻላል። በዚህ መሰረት እናንተ ምን ማድረግ ትችላላችሁ? የበርሲሳ መርጋን፣ የሲሳይ ተመስገን፣ የኪያን አሰፋን እየሰራችሁ ከዚህ ቴብል ጋር ማች ማድረግ ትችላላችሁ ማለት ነው። ስለዚህ ሌሎች ጥያቄዎች ሲኖራችሁ በተመሳሳይ ቪዲዮዎች እንድንገናኝ ቴሌግራም ላይ ያላችሁን ጥያቄዎች አስቀምጡልኝ። ቸር ሰንብቱ። ላይክ ኮሜንት እንዳይረሳ።